በኤርትራ መሬት ላይ አዲስ የኢኮኖሚ የመሬት መንቀጥቀጥ ተከስቷል። የኤርትራ መንግስት በዜጎቹ እጅ ያለውን ናቅፋ በአንድ ወር ውስጥ ወደ ባንክ ካላስገባችሁ ህገወጥ ናችሁ ሲል የመጨረሻውን ማስጠንቀቂያ ሰጠ። ይህ የ10 ዓመቱ የቁጥጥር ማጥመጃ ወይስ የኢኮኖሚ ድቀት ማሳያ? በአንድ በኩል ኢትዮጵያ በከፍተኛ የኢኮኖሚ ተግዳሮት ውስጥ ሆና፣ በሌላ በኩል ኤርትራ ገንዘብን የመቆጣጠር ጨዋታ ላይ ትገኛለች። የሁለቱ አገራት የፖለቲካ ሽኩቻ በገንዘብ ፖሊሲያቸው ላይ ምን ተጽዕኖ እያሳደረ ነው? ዛሬ በዚህ አጭርና ጥርት ባለ የፖለቲካ ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉ። የኤርትራ መንግስት ዜጎቹ እጃቸው ላይ ያለ ገንዘብን በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ አውጥቷል። የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው መግለጫ በአገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ ናቅፋ በሙሉ ሐምሌ ወር እስኪጠናቀቅ ድረስ ወደ ባንክ መግባት እንዳለበት አዟል። ለምን አሁን? ይህ መመሪያ መንግስት በአገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ያለውን ቁጥጥር ለማጠናከር የያዘው ስትራቴጂ ነው። የኤርትራ መንግስት ማንኛውም ዜጋ ሊጠቀምበት የሚገባውን ናቅፋ ብቻ እንደሆነ በመግለጽ ከባንክ ወጪ ገንዘብ መያዝ ህገወጥ እንደሆነ አውጇል። በአገሪቱ ዘመናዊ የባንክ ስርዓት ባለመኖሩ ይህ ውሳኔ በህዝቡ የዕለት ተዕለት ኑሮ ላይ ከፍተኛ ጫና ይፈጥራል። አስታውሱ፣ ከዚህ ቀደም በአንድ ወር ውስጥ ከባንክ ማውጣት የሚቻለው 5000 ናቅፋ ብቻ እንደነበር ይታወቃል። ይህ ገደብ በንግድና በሰርግ ላሉ ማህበራዊ ጉዳዮች ትልቅ እንቅፋት መሆኑ ይታወቃል። ከኢትዮጵያ ኤርትራ የፖለቲካ ሽኩቻ ጋር ያለው መስተጋብር ስንመለከት ይህ የገንዘብ ፖሊሲ ከኢትዮጵያ ጋር ካለው የፖለቲካ ሽኩቻ አንጻር ሲታይ የኤርትራን ጥብቅ የውስጥ ቁጥጥር ያሳያል። ኢትዮጵያና ኤርትራ በባህር ጥያቄ፣ በድንበር አስተዳደርና በፖለቲካዊ አቋም ልዩነቶች ምክንያት ባለፉት ወራት የዲፕሎማሲው ግንኙነት የጠበቀ ነው። የኢኮኖሚ መገልሰስ ኤርትራ የገንዘብ ፖሊሲዋን በዚህ ደረጃ ማጥበቋ ከውጭ ጋር ያላትን የኢኮኖሚ ግንኙነት የበለጠ እንድትዘጋ ያደርጋታል። ይህም የኢትዮጵያ በከፍተኛ የውጭ ምንዛሪ እጥረት ውስጥ በምትገኝበት በዚህ ወቅት ከጎረቤቷ ጋር የነበረውን ሊኖር የሚችል የንግድ ትስስር አደጋ ላይ ይጥለዋል። ኤርትራ በኢኮኖሚ ላይ የምታደርገው ጥብቅ ቁጥጥር በፖለቲካዊ ስልጣን ላይ የምታደርገውን የብረት አጥር ቁጥጥር ያንጸባርቃል። በኢትዮጵያ በኩል ያለው የኢኮኖሚ አለመረጋጋት ለኤርትራ መንግስት በራስ ላይ መታመን የሚለውን የቆየ ፖሊሲውን የበለጠ እንዲያጠብቅ ምክንያት ሆኖታል። በአንድ በኩል ኢትዮጵያ የባህር በር ጥያቄዋን ስታነሳ፣ በሌላ በኩል ኤርትራ የገንዘብ ዝውውሯን በመቆጣጠር ራሷን ከክልላዊ ኢኮኖሚ ውጥረት ለመጠበቅ እየሞከረች ነው። ይህ የአገሪቱ የፖለቲካ ሽኩቻ ለዜጎች የኑሮ ውድነትና የኢኮኖሚ እንቅስቃሴ መቀዛቀዝ ትልቁ ምክንያት ሆኗል። የኤርትራ መንግስት የሚወስደው ይህ እርምጃ በህዝቡ እጅ ያለውን ጥሬ ገንዘብ ወደ ባንክ በመመለስ የገንዘብ አቅርቦት ለመቆጣጠር ያለመ ቢሆንም በኢትዮጵያና በኤርትራ መካከል ያለው የፖለቲካ ሽኩቻ በክልሉ ኢኮኖሚ ላይ የሚያሳድረው ተጽዕኖ እጅግ አስፈሪ የሆነ ነው። ይህ የኢኮኖሚ ጦርነት በአገሪቱ መካከል ያለውን የፖለቲካ መተማመን በዜሮ እያባዛው ይገኛል። አስተያየታችሁን ኮሜንት ላይ አስቀምጡልን። እንደዚህ አይነት ዜናዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም።